በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ወንድሞችና እህቶቼ እንዴት አላችሁ? ዛሬ ስለ መራሕያን ነው የምንማር። ስለዚህ መራሕያን ምን ማለት ነው የሚለው መጀመሪያ ትርጉሙን እንመልከት። መራሕያን የሚለው ቃል በብዙ ቁጥር የተገለጸ ነው። መራሕያን ማለት ደግሞ መሪዎች ወይም ፊት አውራሪዎች እንደማለት ነው። መራሕያን የሚለው ቃል የተገኘው መራ ከሚል ግስ ነው። መራሒ ስናደርገው የሚመራ ወይም መሪ የሚል ትርጉም አለው። መራሒት የምትመራ በሴት አንቀጽ ሲገለጽ፣ መራሕያን ሲሆን የሚመሩ ወይም መሪዎች የሚለው መራሕያን የሚለው በዚህ መልኩ ነው ማለት ነው። መራሕያት ሲሆን ደግሞ የሚመሩ ብዙ ሴቶችን ይገልጻል። መራሕያን የሚለው ግን መሪዎች ወይም የሚመሩ ብዙ ወንዶችን የሚገልጽ ነው ማለት ነው። እንግዲህ በግዕዝ ቋንቋ መራሕያን 10 ናቸው። እነሱም ማን ናቸው የሚለውን እንመልከት። አንደኛ ውእቱ ነው። ውእቱ ማለት የአማርኛ ትርጉሙ እሱ ነው። ሁለተኛ ይእቲ ማለት እሷ። ሶስተኛ ውእቶሙ እነሱ ስንል ብዙ ወንዶችን የሚገልጽ ነው። አራተኛ ውእቶን እነሱ ስንል አሁን ደግሞ ብዙ ሴቶችን ማለት ነው። አምስተኛ አንተ ማለት የአማርኛ ትርጉሙም አንተ ነው። ስድስተኛ አንቲ ማለት አንቺ ተብሎ ይተረጎማል። ሰባተኛ አንትሙ ማለት እናንተ ስንል እዚህ ላይም ብዙ ወንዶችን የሚገልጽ ነው። ስምንተኛ እናንተ እያልን ነው። እናንተ ስንል ግን ብዙ ሴቶችን ነው። ዘጠነኛ አነ ማለት እኔ ነው። አስረኛ ንህነ ማለት እኛ ማለት ነው። እነዚህን መራሕያንን ተጠቅመን ግሶችን መዘርዘር ወይም ማርባት ይቻላል። መጀመሪያ ግን ስናረባ ቀድመን ማወቅ ያለብን ነገር አለ። የፊደላትን ከአንደኛ ፊደል እስከ 7ኛ ፊደል ያሉትን ማወቅ ይገባናል። ይህም ማለት ግዕዝ ስንል አንደኛ ፊደል፣ ይህም ማለት ለምሳሌ ሀ ስንል ግዕዝ የመጀመሪያ አንደኛው ፊደል ነው። ሁ ስንል ካይብ ሁለተኛ ፊደል፣ ሂ ሳልስ ሶስተኛ ፊደል፣ ሀ ራብ አራተኛ ፊደል፣ ሄ ሐምስ አምስተኛ ፊደል፣ ህ ሳድስ ስድስተኛ ፊደል፣ ሆ ሳብ ሰባተኛ ፊደል። እነዚህም በቅደም ተከተል እያንዳንዱ ፊደል ለይተን ካወቅን በኋላ ግሶችን በ10 መራሕያን መዘርዘር በጣም ቀላል ነው። በመጀመሪያው በውእቱ በሚለው ስናረባ ወይም ስንዘረዝር ምንም አይነት ለውጥ አንጨምርበትም፣ እንዳለ ይቀመጣል ማለት ነው። ውእቱ እሱ ማለት ነው። ግስ አሁን ሐሰሰ ማለት ፈለገ ነው። ይሄ ግስ ቢሰጠን በዚህ ግስ ይህንን ግስ በውእቱ መራሒ አርቡ ወይም ዘርዝሩ ከተባል እንዳለ እናስቀምጠዋለን። ምንም ምንጨምረው ምንቀንሰው አይኖርም ማለት ነው። ሐሰሰ ፈለገ፣ ውእቱ ሐሰሰ እሱ ፈለገ ብለን እናስቀምጣለን ማለት ነው። አረፍተ ነገር ብንሰራ ለምሳሌ አቤል ሐሰሰ ትምህርተ፣ አቤል ትምህርትን ፈለገ ተብሎ ተረጎማል ማለት ነው። ሆረ ሄደ፣ ዮናስ ሆረ ሀበ ከኒሳ፣ ዮናስ ወደ ቤተ ክርስቲያን ሄደ። ወይም ደግሞ ውእቱ ሆረ ሀበ ከኒሳ፣ እሱ ወደ ቤተ ክርስቲያን ሄደ ብለን አረፍተ ነገር መስራት እንችላለን ማለት ነው። ሁለተኛ ይእቲ ነው። ይእቲ ማለት እሷ ማለት ነው። በዚህ መራሒ በይእቲ መራሒ በምናረባበት ጊዜ ከግሱ መጨረሻ ላይ ፊደልን መጨመር ነው። ለምሳሌ ረከበ አገኘ የሚል ግስ አለ። ረከበ ማለት አገኘ ማለት ነው። ስለዚህ ረከበ ብለን እንጽፍና መጨረሻ ላይ ፊደል መጨመር ነው። ስለዚህ አንድ ላይ ስናነበው ረከበት አገኘች ይሆናል ማለት ነው። አገኘ የሚለውን አገኘች ብለን በይእቲ መራሒ አረባ ነው ይባላል። እሌኒ ንግስት ረከበት መስቀለ፣ ቅድስት እሌኒ ወይም ንግስት እሌኒ መስቀልን አገኘች እንላለን ማለት ነው። ሆረ ሄደ። አሁንም ሆረ እንልና መጨረሻ ላይ ፊደል ስንጨምር ሆረት ይሆናል ማለት ነው። ስለዚህ ይእቲ ሆረት እሷ ሄደች። አሁንም አረፍተ ነገር እንስራ ብንል ሃና ሆረት
ሀበ ቤተ ትምህርት ሐና ወደ ትምህርት ቤት ሄደች ማለት እንችላለን። ሶስተኛ ውእቶሙ ማለት እነሱ ስንል አሁንም ብዙ ወንዶችን ነው የሚገልጸው። ስለዚህ የግዕዝ ቋንቋ ብዙ ወንዶችና ብዙ ሴቶችን ለይቶ ነው የሚገልጽልን ማለት ነው። ስለዚህ በውእቶሙ መራሂ ስናረባ መጀመሪያ እንደነገርኳችሁ ከአንደኛ እስከ ሰባተኛ ያሉ ፊደላትን መለየት መቻል አለብን ብዬ ነበረ። ስለዚህ አሁንም በውእቶሙ መራሂ ስናረባ የመጨረሻውን የግሱን የመጨረሻ ፊደል ወደ ሁለተኛ ፊደል መቀየር ነው ወይም ወደ ካይቤ። ስለዚህ ሁለተኛ ፊደል የሚባለው ማን ነው የሚለውን ማወቅ ይኖርብናል ማለት ነው። ለምሳሌ ሐሰሰ ፈለገ የሚል ግስ አለ። አሁን የመጨረሻዋ ፊደል የግሱ የመጨረሻ ፊደል ሰ ናት። ሰ ደግሞ አንደኛ ፊደል ናት። ይችን ሰ ወደ ሁለተኛ ፊደል መቀየር ነው። ስለዚህ ሐሰሱ ላለው ማለት ነው። ሐሰሱ ስል ፈለጉ ይሆናል ማለት ነው። ሌላም ለምሳሌ ሆረ የሚለውን ግስ በውእቶሙ መራሂ ብናረባ የመጨረሻዋ ፊደል ረ ናት። ረን ወደ ሁለተኛ ፊደል መቀየር ነው። ስለዚህ ሆሩ ይሆንና ሄዱ ተብሎ ይተረጎማል ማለት ነው። ሐሰሱ በሚለው ግስ አሁን አረፍተ ነገር መስራት ብንፈልግ ኤርምያስ ወኤልያስ ሐሰሱ ኪያሁ እንላለን ማለት ነው። ይህም ትርጉሙ ቅዱስ ኤርምያስና ቅዱስ ኤልያስ እሱን ፈለጉ ማለት እንችላለን። አራተኛ ውእቶን ማለት እነሱ ብዙ ሴቶችን፣ እነሱ ስንል ብዙ ሴቶችን ነው። በዚህ መራሂ በምናረባበት ጊዜ የግሱን የመጨረሻ ፊደል ወደ አራተኛ ፊደል መቀየር ነው፣ ወደ ራብ መቀየር። ምሳሌ ግስ ዘመረ አመሰገነ የሚል ግስ ቢሰጠንና በውእቶን መራሂ አርቡ ብንባል የመጨረሻውን ረን ወደ አራተኛ ፊደል መቀየር ነው። ስለዚህ ረ አንደኛ ፊደል፣ ሩ ሁለተኛ ፊደል፣ ሪ ሶስተኛ ፊደል፣ ራ አራተኛ ፊደል ማለት ነው። ስለዚህ ዘመራ እንላለን ማለት ራ አራተኛ ፊደል ስለሆነች። ስለዚህ ዘመራ አመሰገኑ። እነማን አመሰገኑ? እነሱ። እነማን ናቸው እነሱ? ብዙ ሴቶች ማለት ነው። ስለዚህ ውእቶን ዘመራ እነሱ አመሰገኑ። ሁለተኛ ምሳሌ ተንበለ ለመነ። ስለዚህ ይህንን ግስ በውእቶን መራሂ ማረባት ብንፈልግ የመጨረሻውን ፊደል ወደ ራብ ወደ አራተኛ ፊደል መቀየር ነው። የመጨረሻው ፊደል ደግሞ ለ ነው። ለን ወደ አራተኛ ፊደል ስንቀይረው ላ ይሆናል ማለት ነው። ስለዚህ ውእቶን ተንበላ እነሱ ለመኑ። በዚህ ግስ አረፍተ ነገር መስራት ብንፈልግ ሐና ወሰሎሜ ተንበላ ኪያሆሙ፣ ሐናና ሰሎሜ እነሱን ለመኑ ማለት እንችላለን። ዛሬ በውእቱ ይእቲ ውእቶሙ እና ውእቶን ግሶችን እንዴት እንደምናረባ አይተናል። በውእቱ መራሂ ስናረባ ምንም የምንጨምረው የምንቀንሰው አይኖርም፣ ባለበት ይቀመጣል ማለት ነው። በይእቲ መራሂ ከሆነ ግን መጨረሻ ከግሱ መጨረሻ ላይ ት የሚል ተጨማሪ ያልነበረ ፊደልን እንጨምራለን ማለት ነው። በውእቶሙ መራሂ ከሆነ ደግሞ የግሱን የመጨረሻ ፊደል ወደ ካይብ ወደ ሁለተኛ ፊደል መቀየር ነው። በውእቶን መራሂ ከሆነ ደግሞ የግሱን የመጨረሻ ፊደል ወደ ራብ ወደ አራተኛ ፊደል በመቀየር በቀላሉ ማርባት እንችላለን ማለት ነው። ስለዚህ አሁን የምሰጣችሁ ግብረ ቤት ወይም የቤት ስራ አለ። ይህንን አርብታችሁ መልሱን ስክሪኑ ላይ በሚቀመጠው የቴሌግራም አድራሻ ትልኩልኛላችሁ ሰርታችሁ ማለት ነው። የላካችሁልኝን መልስ ደግሞ እኔ መለከተውና እርማት የሚያስፈልገው ከሆነ እርማት ሰጣችኋለሁ። ልክ ከሆናችሁ ደግሞ ልክ ናችሁ ብዬ ምላሽ መመልስ ይሆናል ማለት ነው። የቤት ስራው የሚከተሉትን ግሶች በአራቱ መራህያን ዘርዝሩ። እነሱም አራቱ መራህያን ያልናቸው በውእቱ፣ ይእቲ፣ ውእቶሙ እና ውእቶን በእነዚህ ማርባት ነው መዘርዘር። አንደኛ ቀደሰ አመሰገነ፣ ሁለተኛ ወአለ ዋለ፣ ሶስተኛ ሀደረ አደረ፣ አራተኛ መርሃ መራ፣ አምስተኛ አምሰየ አመሸ። እነዚህን ግሶች በውእቱ፣ ይእቲ፣ ውእቶሙ እና ውእቶን መራሂ መዘርዘር ነው።
በጣም ቀላል ነው። ሁላችሁም ስሩ። ማይሰራ እንዳይኖር ከቻላችሁ አረፍተ ነገር መሞከር ትችላላችሁ። ስለዚህ በቀጣይ ክፍለ ትምህርት ቀሪዎችን ይዤ ቀርባለሁ ማለት ነው። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየ